በእግዚአብሔር ፊት ቆሜ ይቅርታ እላለሁ። እኛ ሀገር ቴራፒ ላይ እምነት ማጣት ብዙ ሰው ያለበት ችግር ነውና ማይኮ እነዚህ ጉዳዮች እንዳሉብህ ገባ አንተ መቼ ነው እየተረዳኸው? እነዚህ አይነት የኢሞሽን ለውጦች፣ የሙድ ለውጦች፣ ሃይና ሎ የመሆን ጉዳይ እንደዚህ አይነት ጉዳዮች የዚህ የስነ ልቦና መንገጫገጭ ወይም ቀውስ የምንላቸው ጉዳዮች እንደገጠሙክ መቼ ነው ያወቅኸው? ሜንታል ሄልዝ ፕላትፎርሞች አሉ ቤተር ሄልፕ ቶክ ስፒች የሚባሉ ምናምን ብቻዬን ልምምድ ጀምሬ ነበር። ዘውስጥ ኤአይ ቱሎች እጠቀማለሁ። የሆነ ሰዓት ኮንሽስ ሆኖ የሚረዳኝ ሀሳብ ማግኘት ጀመርኩ ኤአይ ላይ። ዋው ማይኮ እንዴት አክሴፕት አደረገ? መጀመሪያ አሁን ባልኩት በእኔ አይነት ባህሪ የሀሳብ መለዋወጥ የሚባለው እነ ኢለን ማስክ፣ ኬኒ ዌስት በጣም ብዙ ትልልቆች ዓለምን እንግዲህ ኢንፍሉዌንስ ያደረጉ ሰዎች አጋርቷል። በሚዲያ ሰርች ማድረግ ይችላል። ችግር አለው ብዬ አላስብም። ያኛው የሰለጠነ ዓለም ነው። በድልንም አጥፍተንም ይቅር እንድንባል ይቅር የሚለን አምላክ ነው ያለን። የበደሉንን ይቅር እንደምንል ሁሉ አቤቱ አንተም ይቅር ብለን በጸሎታችን እናስባለንና ይቅርታ የብዙ ነገሮች መታረቂያ ነው፣ ከአምላክ ጭምር መታረቂያ ነውና ይሄ ደግሞ በሚዲያ የሚሰሩ የተለያዩ ስህተቶች ሰዎችን ወይም የተለያዩ ሀሳቦች ሰዎችን ሊያስቀይሙ ይችላሉ። ከዛ አንጻር ሚዲያ ላይ የምንውል ሰዎች ያፎለምታ ብዙ ነገሮችን ያበላሻል። ይቅርታ እያለ ነው ማይኮ። ይቅርታውን አይዞ ማይኮ ይላሉ ብዬ አስባለሁ። በአንደበትህም የይቅርታውን መልእክት ማስተላለፍ አስታራቂዎች ሁሉ አስታራቂ፣ የመሪዎች ሁሉ መሪ ትልቁ ልል የሚችለው ከጽሁፉን ባሻገር በትልቁ በፈጣሪ ስም በውስጣችሁ ቂም ያዛችሁ፣ በውስጣችሁ ስለኔ ኔጌቲቭ ነገር ገባባችሁ፣ በሐሳብም ሊሆን ይችላል፣ ባያችሁት ነገር በሰማችሁት ሊሆን ይችላል። ይሄ ባሉ በስሜት ህዋሶቻችን አገናዝባችሁ ባይምሯችሁ ስለኔ ሌላ መልከታ ያዛችሁ በፈጣሪ ስም እንግዲህ እግዚአብሔር ነው የምጠይቀው። በጎን እንግዲህ ያሳይልኝ ልል እወዳለሁ። ያለውበትም ኬዝ ተናግሬ ያለው እንዲህ ሆኖ ሰውም ብዙ ነገር እንደሚል አውቃለሁ። እኔ አሁን ሁሉ ነገር ፖዚቲቭ ነገር አልጠበቅም። ገብቶሃል? ግን ካሰብኩት ራዕይ አንጻር ለብዙ ትውልድ መቆም ስለምንችል አቅሙም ስላለን በደግፉን ሰዎች ብዙልን አብራችሁን ቆሙ ልል እወዳለሁ። ለተረዳችሁኝም ላልተረዳችሁኝም ይኸው በእግዚአብሔር ፊት ቆሜ ይቅርታ እላለሁ።